ወቃቹ አሸልሙኝ። አይ እንዴት ነክ ደነገጥሻል? ይቅርታ በጣም እዛ ጋር የቲክቶክ ካሜራ እየቀረስኩሽ ነው። አንድ የጭንቅላት ጥያቄ ጠይቅሻለሁ። እሷን ከመለሽ የ500 ብር አሸናፊ ትሆኛለሽ። እሺ ስምሽ ማን ነው? አዲስ። እሺ አንድ የቢሮ ማናጀር ነበረ። ቢሮ ውስጥ ውድ ሰዓት ጠፋው እና ቢሮ ውስጥ 3 ሰራተኞች አሉ። ጽዳት፣ ሂሳብ ሰራተኛና ጸሐፊ። እና ጸሐፊዋ እኔ እያጸዳው ነበር አላየሁትም አለች። ጽዳት ሰራተኛዋ ደግሞ እኔ እያጸዳው ነበር እኔ አላየሁትም አለ። ሂሳብ ሰራተኛው ደግሞ እኔ የነገውን የዓመት ሪፖርት እያዘጋጀው ነበር አለ። ስራ አስኪያጁ ግን ሌባውን አወቀው። ማን ሊሆን ይችላል? የመጀመሪያዋ ጸሐፊዋ ልትሆን ትችላለች። ምክንያቱም ጽዳት የሷ ስራ ስላልሆነ ምናልባት። በስመ አብ ወልዶ መንፈስ ቅዱስ። እሺ ሞክሪ፣ አንድ እድል አለሽ አሁን ከነ ምክንያትሽ። አይ ጽዳት እያጸዳው ነበር ስላለች ጽዳት የሷ ስራ ስላልሆነ ብዬ ነው። ጽዳቷማ ስራዋ ነው። ጽዳቷ አይደለችም እንትኗ ጸሐፊዋ እያጸዳው ነበር ነው አይደል ያለችው። ጸሐፊዋማ እየጻፈች ነው። ጽዳት ሰራተኛዋ ደግሞ እያጸዳሁ ነበር አለች። ጸሐፊዋ እኔ እየጻፍኩ ነበር አለኝ። ሂሳብ ሰራተኛዋ ደግሞ እኔ የነገውን ዓመታዊ ሪፖርት እየሰራው ነበር አለኝ። እሱ ግን ሌባውን አወቀው። ማን ነው? እንዴት አወቀው? አንተ ገነት አትገባ። እኔ እንጃ። ተመልካቾች በኮሜንት መልሱላት። 10,000 ላይክ ካገኘና መልሱን ካገኛችሁላት እናንተን ወክላ ትሸለማለች። የምታያችሁ ወቃቹ አሸልሙኝ። ይሄ ቻንስ እንዳያመልጣት ከመለሳችሁላት እሷ ወክላችሁ ትሸለማላችሁ። ሁላችሁም በኮሜንት አሳውቁኝ። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ እንድታደርሱልኝ ጠይቃችኋለሁ። አመሰግናለሁ። እሺ